ሰላም ጋር እንደናችሁ ዳኒ ድረኔ ዛሬ በሌላ ቪዲዮ ብቅ ብዬላችኋለሁ። ዛሬ እንግዲህ ደስ የሚል ወይዘር ነው አውትሳይድ እና ዩዥሊ ማታ ማታ ነው ወክ ማረገው ትገማ ካርዲዮ። ዛሬ ጠዋት ጂም ሄጄ ነበር፣ ግን ጂም ስገባ ብዙ ጊዜ ብረት ነው የማነሳው እና ኤኒ ካርዲዮ ወርክአውት አንዳንድ ቀን ጂም ውስጥ እሰራለሁ። በብዛት ግን የምሰራው ማታ ማታ ቤት መጥቼ ነው ወክ ማረገውና So I'm going to take you guys to the beach. ደስ የሚል ዌዘር ነው። ንፋስም ብዙ የለም ብለዋል። So let's get ready. ወደ ቢች ነው የምንሄደው። እንግዲህ ንፋስ መከላከያ ማይክሮፎኑ ላይ አድርጌያለሁ። Hopefully there's not too much ምንድነው ንፋስ አይኖርም ብዬ አስባለሁ። So let's see. ጉዞን ጀምር ወደ ቢች። ሰዓቴ ስቲል ቻርጅ እያደረገ ነው። በጣም ሞቶብኛል። I like to wear the watch ወክ ሳረግ ሰዓቱን መልበስ ደስ ይለኛል። ለምን ካውንት ያደርግልኛል ምን ያህል ዲስተንስ እንደሄድኩኝ፣ ምን ያህል ካሎሪ በርን እንዳደረኩኝ። ውሃ ደግሞ ይዣለሁ እንዳልኳችሁ። በጣም ሙቀት ቀን ነው ዛሬ። ነገ ደግሞ ተቃራኒ ምንድን ያሉት ነገ ዝናብ ነው። ጥሩ ዌዘር ስለሆነ ወገነገው ወጥተን እዛ see what's going on. Alright guys, ወደ ቢች ዳርቻ ደርሰናል። እንግዲህ በጣም ብዙ መኪናዎች አሉ እዚህ አካባቢ። ሰው ሁሉ ወጣ ብሏል። ዛሬ ቢች ቢዚ ነው። ወይዘሩ ደስ ስለሚል ብዙ ሰዎች ይወጣሉ ወክ ለማድረግ። We're gonna find a nice park የሆነ ቦታ። ከዛ be walking በዚህ ጋር ወክ ማድረግ ነው። አሪፍ ፓርክ አግኝቻለሁ። እንግዲህ እንውጣ እስቲ። በጣም እንደሚሞቅ አውቃለሁ። በዚህ ጋር ወደታች ጥሩ ፓርክ አገኘው። ማንም ሰው እዛ ጋር የለም። አሸዋ ላይ ወክ የምታደርጉ ከሆነ በጣም ጥሩ ነው። ከባድ ስለሆነ more energy burn ታደርጋላችሁ። You're gonna walk on the sand. My LeBron James. Hopefully ማይክሮፎኑ ንፋስ አያስቸግርም። ኮፍያ ግን መልበስ ነበረብኝ። በጣም ይሞቃል። ፀሐዩ አናቴ ላይ ያለው። ሆፕፉሊ ብዙ ሰው አይኖርም ብዬ አስባለሁ። በአሁኑ ሰዓት አያችኋ፣ አሸዋውን ስትረግጡት ወደ ኋላ ይመልሳችኋል። so that means you burn more calorie። ሰፈር ውስጥ ወይም ደግሞ ፓርክ ላይ ወክ ከምታደርጉት የበለጠ እዚህ ነው ሞር በርን የምታደርጉት። I'm gonna walk ከዚህ እዛ ጥግ ድረስ እዛ መለስ። ይሄ ቢች ማለት ነው ከቤቴ ኦልሞስት 3-4 ሚኒት ቢፈጅ ነው። ብዙም አይቆይም። ሰው የሚባል so that means it's good. ብዙ የቢች ቆሻሻ አለ እዚህ ጋር። ካውንስሉ ያጸደዋል፣ ግን አሁን ሰመር ስለወጣ ዝም ብለውታል። ኦኬ፣ ወደ ጥሩ ቦታ መጥቻለሁ። አሁን ስናስተው እዚህ ጋር ዋው፣ በጣም ያምራል።
So I started my Apple Watch ይዣለሁ እና እስኪ ካውንቲንግ ምን ያህል ዲስታንስ እንደሚሄድ እና ምን ያህል ካሎሪ በርን እንደማለት ነው። ብዙ ጊዜ አፕል ዋች በጣም ጥሩ ነው። በተለይ ፊትነስ ጀርኒ ላይ ላላችሁ ሰዎች አንዳንድ ቀን ሌዚ በምትሆኑበት ሰዓት ትናንትና ይሄን ያህል ሰርታችኋል፣ ዛሬ ትንሽ ነው የቀራችሁ እዛ ልትደርሱ ብሎ ሞቲቬት ያደርጋችኋል እና ስራችሁ በደንብ ሰራላችሁ። I love it. ደስ ይላል። ዛሬ ማታ ነፃ ነኝ ማለት ነው። ብዙ ጊዜ ማታ እየወጣሁ ነው ወክ ማረገው እኔ ቤት አካባቢ ማለት ነው። ጀስት ጌት ማይ 4 ኪሎ ሜትር በቀን 4 ኪሎ ሜትር ነው ወክ ማረገው። ኖ 4 ጊዜ በሳምንት ይቅርታ፣ በሳምንት 4 ጊዜ 4 ኪሎ ሜትር ወክ አረጋለሁ እና አንዳንድ ቀን ጂም ውስጥም አረገዋለሁ ከቻልኩኝ። ግን ብዙ ጊዜ ማታ ሄድፎን አድርጌ ዩቲዩብ እያዳመጥኩኝ ወክ ማድረግ ደስ ይለኛል። አይ ዶንት ኖ ካሜራው ጀስቲፋይ የሚያደርግ አይመስለኝም ምን ያህል ሙቀት እንዳለ እዚህ ቬሪ ሆት። ሶ ይህን ካሜራ DJI ካሜራ ነው DJI 5 የገዛሁት የዛሬ ዓመት ልክ እንደወጣ ነው እና አሁን ነምበር 6 ሪሊዝ አድርገዋል። ልገዛ አስቤ ይሄን እንኳን ተጠቅሜው አላውቅም እና ማዝሮጅስ ዩዝ ዘ ሴም ዋን ብዙም ለውጥ የለውም አዲሱ። ሰው ጋር ሲሄድ ይመስላል። ወደ መኪናችን ተመልሰን በዚህ አፈር ላይ ነው የምንሄደው። እንግዲህ ወደ መኪናው ጋር ሳትደርሱ በፊት ትልልቅ አሸዋ ክምብል አለ እና እሱን አልፈን ነው ወደዛ የምንደርስ። በጣም ደቃቅ የሆነ አሸዋ ነው እና ወደ ፊት ስትሄዱ ወደ ኋላ ይመልሳችኋል። ዛሬ እንደውም ብዙ ሰው ይመጣል ብዬ አስቤ ነበረ። እንደምታዩት ብዙ ሰው የለም። ሮንግ ሳይድ ነው የመጣ ነው። መኪናዬ እዛ ጥግናለችው። ምንም አይነት ቅጣት የለም። ዳስ ፋይን። በሰላም ወደ መኪናችን መጥተናል ነው የሚባለው። በጣም ከባድ ነበር ነው የሚባለው። ከፀሐዩ ጋር ስታነሳስሉት በጣም ይከብዳል። ጋራንቲ በማታ 4 ኪሎ ሜትር ወክ ከማድረግ 2 ኪሎ ሜትር አሁን ያደረኩት ሞር ኤነርጂ በርን እናደርጋለን። አንደኛ አሸዋ ላይ ነው፣ ሁለተኛ ደግሞ ፀሐዩ ይበን ሞር ካሎሪ አንገቴ ሁሉ በቃ ረጠዋል። ኦልራይት that was it። አንድ 50 ደቂቃ ምናምን የፈጀብኝ። that's pretty good። ላቤ ራሱ አሁንም እየተንጠፈጠፈ ነው ላቤ። ሶ ጋይስ ባጭሩ ስለ ፊትነስ መስማት ደስ የሚላችሁ ልጆች ማለት ነው። እኔ ሁልጊዜ ህይወቴን በሙሉ ፊት ጋር ነበርኩኝና ግን ከ2020 እስከ 2024 መጀመሪያ አካባቢ ያሉትን አመታት ማለት ነው በጣም ብዙ ቢራ የጠጣው አውዝ አረብ ሼፕ። በዛ ላይ ደግሞ የምሰራው ስራ ረጅም ሰዓት ስለነበረ ከስራዬ ጋር ቤት ስመጣ ምናምን
ጀስት ሪላክስ ማድረግ ጀመርኩኝ ቢራ ይጠጣ ማለት ነው። ያ ደግሞ ቀጠለ። ከዛ አውዝ አውት ኦፍ ሼፕ ኢቨን 1 ኪሎ ሜትር ራሱ መሮጥ እንኳን አልችልም ነበር አንድ ወቅት። ቴንክ ጋድ አሁን ላስት ይር አራውንድ ፌብሩዋሪ ነው ጁን አካባቢ ትንሽ ሞከርኩኝ፣ ግን ጁላይ ላይ አይ ዋዝ ሲሪየስ እና ወደ 15 ኪሎ ነው ሉዝ ያደረኩት በዚህ ቀናቶች በዚህ ወራቶች 10 ወር ይሆናል 10 ወር ውስጥ። በዛ ላይ ደግሞ ጂም ውስጥ ኤክሰርሳይዝ ስታደርጉ ደስ የሚለው ነገር ዝም ብላችሁ ካዥዋል ስትሆኑ እዛ የሚሰሩት ልጆች የሚያዩዋችሁ አስተያየት ራሱ ይለያል። ግን በየቀኑ እየመጣችሁ ለውጣችሁን ሲያዩ እንደገና ደግሞ የአሰራራችሁን ቴክኒክ በሚያዩበት ሰዓት ሰዎች ፕሮፕ ይሰጧችኋል፣ በቃ ሪስፔክት ያደርጓችኋል። ያ ራሱ ደስ የሚል ስሜት በላያችሁ ላይ ይመጣል። በተለይ ፊትነስ ራሱ ነው። ከዚህ በፊት ጉግል ሰርች አድርጌው ነበር። ቤነፊት ከስጋችሁ ለውጥ በተጨማሪ በአእምሯችሁ ላይ ሃፒነስ ያመጣል። እኔ አሁን የጀርባዬ ሁሉ ላበላብ ሆኗል ምናምን ነገር። አሁን ቅድም ስመጣ ከእንቅልፌ ተነስቼ ነበር፣ ጠዋት ጅም ገብቼ ነበረ። ከዛ እና ወሰድኩኝ። አሁን ወደ ወክ አድርጌ ስመለስ ማለት ነው በጣም ደስ የሚል ስሜት አለው። አሁን መኪናው ስገባ ኤር ኮንዲሽን ራሱ አልከፈትኩም። ለምን ደግሞ ይጮህባችኋል እና ማይክሮፎን ላይ ንፋስ ይበዛል። ይሄ ሰው ደስ የሚል ስሜት ይሰጣችኋል። ዩ ቢ ሃፒ። ሶ ቴንክ ዩ ሁላችሁም ቪዲዮዬን እስከዚች ድረስ ሰዓት ድረስ ያያችሁ ልጆች አመሰግናለሁ። ዳኒ ድሬ ይባላለሁ። የኔ ዩቲዩብ ቻናል ነው። የቻልኩትን ያህል የተለያዩ ቪዲዮዎች ይዤላችሁ እመጣለሁ። ጋራንቲ ዛሬም ሆነ ነገ ሌላ ቪዲዮ ጠብቁ። ለአሁኑ ቴንክ ዩ